ሰላም ትሬደሮች እንዴት ናችሁ? ያው በዚህ ቪዲዮ ላይ የኤቢ ማርሻል ቻሌንጅ እንዴት እየሄደ እንዳለ አፕዴት ላደርጋችሁ ነው። 3 ሳምንት ሆኖኛል አፕዴት ካደረኩ። የኤቢ ማርሻልን ቻሌንጅ ያው በአንዳንድ ፐርሰናል ችግር ምክንያት ነው አፕዴት ያላደረኳችሁ፣ ግን ብዙም ሀፕን ያነገ ነገር የለም። በዛሬ ቪዲዮ የወሰድናቸው ትሬዶች እና ስለ ቡትካምፕ እና ደግሞ አዲስ ስለጀመረው ቻሌንጅ ነው ማለት ነው የማወራችሁ። የመጀመሪያው ከማርች 4 ጀምሮ 9 ትሬዶችን ወስደናል። ከነዛ ውስጥ 5ቱ ጎልድ ላይ ነው። እነዚህ የምታያችሁ ትሬዶች ሌላው ደግሞ ፎሬክስ ፔሮች ላይ ነው ማለት ነው። ከወሰድናችሁ 5 ጎልድ ትሬዶች ውስጥ ሁለቱ ላይ 90 ፒፕስ ፕሮፊት ላይ ዘግተናል። ያው እንደምታዩት ራን አድርገዋል፣ አሪፍ ፕሮፊት ወደ ላይ ሄደዋል። ይሄንኛውም ትሬድ እንደዛው፣ ግን የዘጋ ነው 90 ፒፕስ ሁለቱም ትሬድ ላይ ማለት ነው። አንድ ብሬክ ኢቨን ነክቶብናል፣ ሁለት ደግሞ ስቶፕ ሎስ ነክቶብናል ማለት ነው። የመጀመሪያው ስቶፕ ሎስ የነካብን ትሬድ ይሄ ነው። ወደ 100 ፒፕስ ስቶፕ ሎስ ነበር ያደረግነው እና 100 ፒፕስ ስቶፕ ሎስ ነክቶብናል። ይሄንኛው ስቶፕ ሎስ ራሱ ሙቭ አድርገን ነበረ ወደ 19 ላይ የነበረ ስቶፕ ሎሳችን፣ ከዛ ወደ 23 ላይ ሙቭ አድርገን አሁንም ስቶፕ ሎስ ሀንት ተደርጉበታል ማለት ነው። 150 ፒፕስ ስቶፕ ሎስ ነክቶብናል እዚህ ጋር ማለት ነው። እዚህ ጋር እንደምታዩት 150 ፒፕስ፣ 100 ፒፕስ፣ 250 ፒፕስ ስቶፕ ሎስ ማለት ነው። ይሄኛው ትሬድ ደግሞ ብሬክ ኢቨን የነካበት ነው። ስቶፕ ሎስ ሳይሆን ብሬክ ኢቨን ነክቶበት ነበር ማለት ነው። ከብሬክ ኢቨን በኋላ ያው እንደምታዩት ወደ ታርጌታችን ነው ሙቭ ያደረግ እና ባለፈው ብዙ ኮምፕሌን ካደረግንባቸው ነገሮች ውስጥ ሎት ሳይዝ እና ስክሪንሾት ሲያደረግ ከት እያደረገ የወሰዳትን ኢንተሪና ያንኛው ምን እያደረገ ነበረ፣ በሚፈልግ ሰዓት 2 ያደረጋል፣ በሚፈልግ ሰዓት 1 ያደረጋል እና እሱ ብዙ ኮንፊዥን እና ሰስፒሽን ፈጥሮ ነበረ። ከዛ በኋላ ግን ያው ብዙ ኢንቦክስ ስለሚያደርጉለት ቀይረዋል ማለት ነው። ወደ $912 አካባቢ ሆኖን የጀመረው የእሱ አካውንት፣ ግን አሁን እየላከልን ያለው ኤክስነስ ላይ ያለውን ሙሉ ዲቴሉ ነው እንደዚህ ማለት ነው። ይሄንኛው አሁን በጣም ትራንስፓረንት ነው። ይሄ ኢንተሪው አለ፣ ሁሉም ነገር የሚያሳይ ባላንሱንም የሚያሳይ ነው ማለት ነው። ግን ይሄ መሆን የጀመረው ከሆነ ሰዓት በኋላ ነው። መጀመሪያ ላይ እንደዚህ ማድረግ ይችል ነበረ። ያው በማናውቀው ምክንያት ባለፈው ቪዲዮ ላይ እንዳወራሁት በአንዳንድ ምክንያት የሚለክልን የነበረው አንድ የገባትን ብቻ ክሮፕ አድርገው ነበረ። አሁን ግን ሙሉ እስከነ ባላንሱ ምኑ የሚያሳይ እኮል መልቀቅ ጀምሯል ማለት ነው። ያው $250 ውዝድሮ አድርጎ ነው የጀመረው። ከዛ በኋላ እንደምታዩት ሎስ ላይ ነበረ እሱምና የሚለቃቸው አሁን ሙሉ እንደዚህ ክሊር በሆነ መልኩ ነበር እያሳየን ነበረው ማለት ነው። እና ሲገባ በገባበት ሰዓት እንደዚህ የለቀቀልን ነበረ። ያው ሎስ አጋጥሞን ነበረ። በፐርሰናል አካውንትም ሎስ አድርጎት መጨረሻ ላይ ጎልድ ላይ የወሰድናት 2 ስቶፕ ሎስ ወደ 462 መለሰው ማለት ነው። አንድ ትሬድ ወስደን ሪከቨር አድርጎ ነበረ እና ሌላ ደግሞ $100 ቻሌንጁን ማርች 10 ጀምሯል ያለውን ጀምሯል እሱንም ማለት ነው። በ100 ጀምሯል። ሙሉ ሎት ሳይዝ ትልቅ ሎት ሳይዝ እንደማይጠቀምና የሚጠቀመው ሎት ሳይዝ ትንሽ እንደሆነና ሪስክ ማኔጅ እያደረገ ትሬድ እንደሚያደርግ ነው ነግሮናል ማለት ነው። እስካሁን ባለው አሪፍ እየሄደ ነው። እንዳልኳችሁ ትንሽ ነው ሪስክ የሚያደርገው፣ ስለዚህ አሪፍ እየሄደ ነው። ሉስ ስናደርግ ራሱ ትንሽ ነው። ስለዚህ ሁለተኛውን ቻሌንጅ መከላከል የምትፈልጉ ስቲል ኦፕን ስለሆነ ከፈለጋችሁ ጆይን ማድረግ ትችላላችሁ በራሳችሁ ሪስክ ማለት ነው። እና እነዚህን ጎልድ ትሬድ አድርገን ሉዝ ካደረግን በኋላ ያው ሉዝ ብዙ ስለበዛ እሱ ራሱ ኢሞሽናል ሆኖ ነበረ እና ከዚህ በኋላ ለቪአይፒ እና ለቻሌንጅ የሚለቃቸው ሴታፕ የተለያዩ እንደሚሆኑ ነገረን ማለት ነው። ለሎሶቹ እንደ ምክንያት የተጠቀመው ኮንፊዝ ያደረገኝ ነው። ቪአይፒ ላይ የምለቀውና ቻሌንጅ ላይ የምለቀው አንድ መሆኑ ነው ያለው። ከዛ በኋላ እንደዛ ማድረግ ከጀመረ በኋላ እንደምታዩት እዚህ ጋር ከቪአይፒ ሲግናል ቀጥታ ፎርዋርድ ነው በሚደረገው። ከዛ በኋላ ግን ቻሌንጁ ላይ ላለው ብቻ ነው። ይሄ ማለት ለቻሌንጁ ሌላ ትሬድ ነው የሚለቀው፣ ቪአይፒ ላይ ሲለቅ ደግሞ ሌላ ትሬድ ነው የሚለቀው ማለት ነው። ስለዚህ ዲፈረንት ፔሮችን ነው ሊለቅ የሚችለው ማለት ነው። ከዛ ውጭ ደግሞ የሚልክበትን መንገድ ቀይሯል። 4 ታርጌት ወይም ከዛ በላይ ታርጌት ያላቸው ሴታፖችን ነው የሚልከው። ለምሳሌ ይህን ትሬድ የወሰድ ነው 4 ታርጌት ነው ያለው። እዚህ ቴክ ፕሮፊት 1 አለ፣ ቴክ ፕሮፊት 2 አለ፣ ቴክ ፕሮፊት 3 አለ፣ ቴክ ፕሮፊት 4 አለ ማለት ነው። ስለዚህ የምንከፍታቸው ፖዚሽኖች ፎር ኤግዛምፕል 0.02 ከሆነ የከፈት ነው 0.02 4 ጊዜ እንከፍታለን ማለት ነው። ስለዚህ የመጀመሪያው ታርጌት ሂት ሲያደርግ አንደኛውን 0.02 ፖዚሽን ክሎዝ እናደርጋለን። ሁለተኛውን ታርጌት ደግሞ ሂት ሲያደርግ ሁለተኛ ፖዚሽናችን ደግሞ ክሎዝ እናደርጋለን። ሶስተኛውን ሲያደርግ ሶስተኛ ፖዚሽናችን ክሎዝ እናደርጋለን። ከዛ በኋላ ቴክ ፕሮፊት 1 ከወሰድን በኋላ ስቶፕ ሎሶችን ወደ ብሬክ እናስጠጋለን። ስለዚህ ይሄ ለእኔ የተሻሻለና አሪፍ ሪስክ ማኔጅመንት ነው ብዬ አስባለሁ። ይሄንኛውን ለምሳሌ ታርጌት 1 ታርጌት 2 እና ታርጌት 3 ሂት አድርገናል። ስለዚህ 4 ከመድረሱ በፊት ሙሉ ዘግተናል ማለት ነው ትሬዳችን። ይሄ
አሪፍ ዌይ ነው ትሬድ ለማድረግ ሪስኩን ማኔጅ ለማድረግ የሰውን ገንዘብ ሙሉ ሪስክ ላደረግ ማለት ነው። ከዛ በኋላ ሌላ 3 ትሬዶች ወስደናል። እንደዚሁ ይሄንኛው ክሎዝ አድርገናል። ሌሎቹ ግን ባይ ሊሚት አስቀምጠን ሁለቱም ባይ ሊሚት አስገብተውን አሁን ስቲል ራን እያደረገ ነው። እንደምታዩት እዚኛው ላይ 7 ታርጌት ነው ያስቀመጠው። ስለዚህ ሎ ሳይዝ 0.037 ፖዚሽን የከፈተው ማለት ነው። ይህንኛው ላይ ደግሞ 4 ፖዚሽን የከፈተው 0.05 የጂቢፒ ካርድ ላይ ማለት ነው። ጂቢፒ ኤስዲ ላይ ደግሞ 7 ፖዚሽን የከፈተው 7 ታርጌት ነው ያለው። እዚህ ጋር እንደምታዩት ደግሞ 4 ፖዚሽን የከፈተው 4 ታርጌት ነው ያለው ማለት ነው። ይህንኛው አሪፍ ሪስክ ማኔጅመንት ነው ብዬ አስባለሁ። በዚህ የሚቀጥል ከሆነ አሪፍ ልንገባ እንችላለን። አዲስ የጀመረውም አሪፍ እየሄደ ነው። እነዚህኞችን ደግሞ በቀጣይ ቪዲዮ ላይ አፕዴት አደርጋችኋለሁ። ያው እዚህ ጋር እንደምታዩት $100 የመጀመሪያው ቻሌንጅ የጀመረው 686፣ ሁለተኛ የጀመረው ቻሌንጅ ደግሞ 150 ላይ ነው። ከዛ ውጭ አዲስ ነገር ያለው ቡትካምፕ ነው። ቡትካምፕ አልቋል። ምንም አዲስ ነገር አላስተማርም። ሰፖርት፣ ሬዚስታንስ፣ ትሬንድ ነው ያስተማረው እና ሳይኮሎጂ የትም ልታገኙት የምትችሉት ኢንፎርሜሽን ነው። ስለዚህ $179 ከፍለን ለገባ ነው የሰጠን ሌሰን ምንም አመርቂ አይደለም። ለምሳሌ ኢንተሪ ሞዴል አላሳየንም። ሰፖርት፣ ሬዚስታንስ፣ ትሬንድ አስተምሮናል። ግን ኢንተሪ ሞዴሉን የእሱ ኢንተሪ ሞዴል ምንድን ምን አይቶ ነው የሚገባው የሚለውን አላስተማረንም። ሙቪንግ አቬሬጅም እንደ ሰፖርት ሬዚስታንስ እንደሚያየው እንጂ ነገርን እንዴት አድርጎ አድቫንቴጅ እንደሚወስድበት እሱንም አላሳየንም ማለት ነው። ስለዚህ እኔ ከዚህ በፊትም ቡትካምፕ 3 ላይ ነበርኩኝ። ምንም አዲስ ነገር የለውም። ተመሳሳይ ነገር ነው ያስተማሩ። ከዛ ውጭ የተለየ እዚህ ላይ ያስተማረው ሙቪንግ አቬሬጅ ነው። ቡትካምፕ 3 ላይ ሙሉ ለሙሉ እሱ ነበረ። እዚህ ላይ ግን ኢንትሮዳክሽን ስለ ፎሬክስ ኢንትሮዳክሽን ምናምን ሰፖርቱን ያስተማረው እሱ አልነበር የሚያስተማረው። ስለዚህ ምንም የተለየ ነገር የለውም። $179 ከፍልን ሌሰኑ በዚህ መልኩ አልቋል ማለት ነው። ቡትካምፕ ላይ ያሉ ሞር አንደርስታንድ ያደርጉልኛል። ያው እሱ እንዳለው ከሆነ ቡትካምፑ የዋን ቱ ዋን ሌሰን አፎርድ ማድረግ የማትችሉ በአቅማችሁ እንደዚህ ሰብሰብ ብለን እንደ ግሩፕ አዋተን ከዛ በኋላ ዋን ቱ ዋን ላይ የሚያስተምረውን በቡትካምፕ ሊያስተምረን ብሎ ነው የነገረን። ግን እኔ እንዳዩት ከሆነ አሁን ይሄ ሁለተኛ ቡትካምፕ ነው። ሁለቱም ላይ ምንም አዲስ ነገር አልተማርንም። ምንም ኢንተሪ ሞዴል የለውም። ስለዚህ እኔ እንደሚመስለኝ ይሄንኛው ኢንትሮዳክሽን እና ሆኖ ያው አቅም ያላቸው ዋን ቱ ዋን ብትገቡ አሪፍ ነው ምናምን ያለበት ታይም ስላለ ማለት ነው። እና ቡትካምፑ ኢንትሮዳክሽን ነው ለፕራይስ አክሽን እና ለትሬድ ኢንጀነራል ሙሉ ለሙሉ ፕራይስ አክሽን ኢንትሮዳክሽን የሚሰጥበት ነው። ምንም የሆነ ክሊር ኢንተሪ ሞዴል አላሳየንም እና ሁሉም ቡትካምፕ ላይ ተመሳሳይ ነገር ነው ያለው ማለት ነው። ቪአይፒ ላይ እና ቻሌንጁ ላይ ስለቅ የነበራቸው ትሬዶች ተመሳሳይ ነበሩ። ላለፉት 4 ወሮች 5 ወሮች የሚለቃቸው ትሬዶች ተመሳሳይ ነበሩ። አሁን ግን ከቪአይፒ ላይ ኪክ ተደርጓል። እንዳለ ቡትካምፕ ላይ የነበሩት ሰዎች እንዳለ ሙሉ ለሙሉ ኪክ ተደርገዋል። ስለዚህ ቪአይፒ አድቫንቴጅ እንዲወስዱበት ብሎ ነው ያስገባቸው። ግን ቻሌንጁ ስለነበረ ምንም አድቫንቴጅ የምትወስድበት ነገር የለም። ምክንያቱም ተመሳሳይ ትሬድ ነው እየለቀቀ ያለው ቻሌንጁም ላይ ቪአይፒውም ላይ። ከዛ እንዳልኳችሁ ላይቭ ትሬድ ደግሞ ሌላ የቡትካምፕ አድቫንቴጅ ነበረ። ቡትካምፑ ላይ ለ2 ወር የሚያክል ጊዜ ላይቭ ትሬድ እንዳልነበረ ነግራቸዋል። ከነዚህ 9 ትሬዶች ውስጥ በሁለቱ ብቻ ነው ላይቭ የገባን፣ ሌላውን ላይቭ ትሬድ አልገባም ማለት ነው። ስለዚህ አሁንም ስቲል ላይቭ ትሬድ እያደረገ አይደለም ማለት ነው። ቡትካምፕ ልንወስድ የገባ ነው አድቫንቴጅ ሌሰኑን የሳይኮሎጂካልና የኢሞሽን ማኔጅመንቱን ሪስክ ማኔጅመንቱን ላይቭ ለማየት ብለን የገባ ነው። እሱን አላገኘንም። ሌሰኑን እንዳልኳችሁ በነፃ የምታገኙት ዩቲዩብ ላይ ያለ ሌሰን ነው። ሰፖርት፣ ሬዚስታንስ፣ ማርኬት ትሬንድ፣ ሳይኮሎጂ እና እነዚህ ናቸው። በቃ ምንም አዲስ ነገር የለው። ስለዚህ እነዚህ በፍሪ የምታገኟቸው ናቸው። $179 ሙሉ ከፍለ ይህንን ለመማር አልነበረም። ላይቭ ትሬድ ላይም አድቫንቴጅ እንወስዳለን ብለን የገባ ነው። ከወሰድናቸው እነዚህ ሁላ ትሬዶች ላይቭ የገባልን 10 የማይሞሉ ትሬዶች ላይ ነው። ስለዚህ ቡትካምፑም አልቋል። ከዚህ በኋላ ላይቭ ትሬድ ይግባልን አይግባልን እንግዲህ እሱ ነው የሚያውቀው። ስለዚህ ቡትካምፑ በዚህ መልኩ ተጠናቋል ማለት ነው። ኮንክሉድ ለማድረግ ያክል ቡትካምፑ ምንም አድቫንቴጅ አልወሰድኩበትም። እኔ በግሌ ምንም አዲስ ነገር አላስተማርም። ላይቭ ትሬድም ትወስድበት አላቻሉ ላይቭ ትሬድ አልወሰድንም። ቪአይፒ ላይም አድቫንቴጅ ነበረ ቪአይፒ ገብቴ የእሱን ሲግናል ለመውሰድ፣ እሱም ደግሞ ቻሌንጁ ከሚለቁት ጋር ተመሳሳይ ነበረ። ስለዚህ ምንም አድቫንቴጅ የለውም ማለት ነው። እና ብዙ ሰዎች $179 ከፍለን ገብተን ሉዝ ብር አድርገናል። $179 እኔ ሉዝ እንዳረኩት ነው እንጂ የምቆጥረው ምንም አድቫንቴጅ አልወሰድኩበትም ማለት ነው። ላይቭ ትሬድ እንኳን ቢገባልን ኑሮ አድቫንቴጅ እንወስድ ነበር በላይቭ ትሬዱ። ግን ላይቭ ትሬዱን እንኳን እየገባ አልነበር። ቡትካምፑ ለእኔ እስካም ነው ብዬ ነው የማስበው። ማንም ሰው ቡትካምፑን ጆይን እንዲያደርግ አድቫይዝ አላደርግም የኤቢን። ምክንያቱም እኔ የኤቢን ስላየሁት ማለት የሌሎችንም እንደዛ ቡትካምፕ ጆይን እንድታደርጉ አድቫይዝ አላደርጋችሁም። ያው የኤቢን ቻሌንጅ ከዚህ በኋላ ብዙ ጊዜ ብዙ ኮምፕሌንም ስላለ ብዙ ያልገቡት ቻሌንጅ ውስጥ
ኮምፕሌን ያደርጋሉ። ተውት አልፎለታል እሱ ምናምን እያሉ እነሱ ስላልገቡ አብዛኛው ሰው ያጋጠመውን ችግር አያውቁም። ስለዚህ ለዛ ነው ኮምፕሌን የሚያደርጉት። እኛ የገባ ነው ግን ያየነውን ላልገቡት ማስተማር ስላለብን ማሳወቅ ስላለብን ለዛ ነው ይህን ቪዲዮ የምሰራው። ከዚህ በኋላ ብዙ እየተከታተልኩኝ በየሳምንቱ አፕዴት ማድረጋቸው አይመስለኝም። የኤቢን ቻሌንጅ አፕዴት ካረኳችሁም ሜይ ቢ ከ2 ሳምንት ከ3 ሳምንት በኋላ ና አዲስ ነገር ሲኖር ደግሞ እዛው ላይ አፕዴት ማድረጋችሁ ይሆናል ማለት ነው። እስካሁን ቻሌንጁ ላይ ያላችሁ ያው አሳክተ ነው ጥሩ ነገር ስለ ኤቢ እንድናወራ የአምላክ ፍቃድ ይሁን። እስካሁን ቻሌንጁ ላይ ያላችሁ በርቱ። ያው አንዴ ገብታችሁበታልና አካውንታችሁን ብሎ አድርጋችሁ እስከምትወጡ ድረስ ቀጥሉበት። አንዴ ወሰናችሁ ስለገባችሁ ማለት ነው። ሁለተኛ የጀመረውም አለ የምትፈልጉ ሁለተኛ መጀመር ስላላችሁ ያው ሙሉ ምን ሀፕን እንዳደረገ የመጀመሪያው ቻሌንጃችን ላይ በሌሎቹ ቪዲዮዎች ላሳየኝ እነሱን አይታችሁ ዲሲዥናችሁን እዛ ላይ ቤዝ ማድረግ ትችላላችሁ ማለት ነው። በቀጣይ ፕሮፈርም ሬት አደርጋለሁኝ ስለማብን ፕሮፈርም የሰራሁላችሁን ስለወደዳችሁት። በቀጣይ ደግሞ ወይ ፈንድድ ኔክስት ወይም ደግሞ ደ5 ከሁለት አንዱ ቪዲዮ ሰራላችኋለሁ ማለት ነው። ቴንክ ዩ ፎር ዋቺንግ ማይ ቪዲዮ።